እንዴት አደራችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይህን ጊዜ ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም መልእክት አለን። መልእክት የምንድን ነው? እግዚአብሔር ባዶ ነገራችንን ይሞላል። የእግዚአብሔር ቃል ሲናገር በአንደኛ ነገሥት ምዕራፍ 3 ላይ ቁጥር 17 ላይ እንደዚህ የሚል ቃል አለ። እግዚአብሔር እንዲህ ይላል፣ ነፋስም አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን በውሃ ይሞላል፣ እናንተም ከብቶቻችሁም እንስቶቻችሁም ትጠጣላችሁ ይላል። ይህ ክፍል እንግዲህ በጣም የሚያሳየን ነገር ምንድን ነው? ሞዓብ ከእስራኤል ጋር ጦርነት በገጠሙበት ጊዜ ላይ 3 ነገሥታቶች ግራ በገባባቸው ጊዜ ላይ ለሰራዊቱ የሚሰጡት ውሃ በሌለ ሰዓት ላይ እግዚአብሔር ለጠላቶቻችን ለሞዓብ አሳልፎ ሊሰጠን ነው ብለው ጭንቀት ውስጥ በገቡበት ጊዜ ላይ ጉድለት በመካከላቸው በተፈጠረበት ጊዜ ላይ ለሰራዊቱ ውሃ የሚሰጡት ነገር በሌለበት ጊዜ ላይ ወደ ኤልሳ ሄዱ። በምሪት ወደ ኤልሳ ሄደው ኤልሳን ጠየቁት። ኤልሳ ደግሞ እንደዚህ አላቸው፣ በገናን አምጡ አላቸው። በገናም በደረደረበት ጊዜ ላይ በላዩ ትንቢት መናገር ጀመረ። እንዲህም ብሎ አላቸው፣ እግዚአብሔር እንዲህ ይላል፣ ንፋስን አታዩም፣ ዝናብንም አታዩም፣ ይህ ሸለቆ ግን በውሃ ይሞላል አላቸው። አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር አምላክ ባዶ ነገራችንን መሙላት ይችላል፣ ምንም በሌለበት። እዚህ ጋር ኤልሳ ጠንቅቆ የተናገረው ነገር ምንድን ነው? ንፋስ የለም፣ ደመናም የለም፣ ሸለቆ ግን በውሃው ይሞላል አለ። እንስሶቻችሁም እናንተም ጠጥታችሁ ትረካላችኋል። ዛሬ መልእክት አለኝ። ምንም ነገር ባዶ ልንሆን እንችላለን። ኪሳችን ባዶ ሊሆን ይችላል። ካዝናችን ባዶ ሊሆን ይችላል። በዙሪያችን ያለው ነገር ሁሉ ባዶ ሊሆን ይችላል። ጓዳችን ባዶ ሊሆን ይችላል። ማደጋችን ባዶ ሊሆን ይችላል። ማሰሯችን ባዶ ሊሆን ይችላል። ሁሉ ነገራችን ባዶ ሊሆን ይችላል። ነገር ግን ባዶ ነገርን መሙላት የሚችል የሌለን ነገር ወደ መኖር ማምጣት የሚችል አንድ እግዚአብሔር አለ። ስለዚህ መልእክት አለኝ። እግዚአብሔር ባዶ ነገራችንን ይሞላል። በዚህ ማለዳ በዚህ ጠዋት በድጋሚ ያለኝ መልእክት ምንድን ነው? ምንም በሌለበት፣ ደመናም በሌለበት፣ ንፋስም በሌለበት፣ በዙሪያ ያለ ሰው በሌለበት፣ ይሄን ያደርጋል ብለን የምናስበው በሌለበት ባዶ ነገራችንን መሙላት የሚችል እግዚአብሔር አለ። እግዚአብሔር ባዶ ነገራችንን ይሞላል። ኢየሱስ ጌታ ነው። ኢየሱስ ያድናል። አሜን።